ስልካችሁ ላይ አንድ የኔትወርክ ባር ብቻ ሲኖር ወይንም ኢንተርኔት በጣም ሲዘገይ እና ዩቲዩብ ሎዲንግ እያለ ሲያስቸግራችሁ ቲክቶክ ግን ያለምንም መቆራረጥ ሲሰራ አስተውላችኋል? ቲክቶክ ማጂክ እየሰራ አይደለም። ከጀርባ እናንተ ማታዩዋቸውን 4 ትላልቅ የቴክኖሎጂ ሲስተሞችን ይጠቀማል። እነዚህን ዛሬ አንድ ላይ እናያለን። የመጀመሪያው ሲስተም ፕሪፌቺንግ ወይም ቀድሞ ማዘጋጀት ይባላል። አንደኛውን ቪዲዮ እያያችሁ አፑ ስክሮል እንደምታደርጉት አስቀድሞ ስለሚያውቅ ቀጣዩን ቪዲዮ ማውረድ ይጀምራል። ስለዚህ ስክሮል ስታደርጉት ቪዲዮ ተዘጋጅቶ ይጠብቃችኋል። ሁለተኛው ሲስተም ደግሞ አዳፕቲቭ ባይት ሬት ስትሪሚንግ ይባላል። ይህም ማለት እንደ ኢንተርኔቱ ፍጥነት የቪዲዮን ኳሊቲ መቀየር ነው። ኢንተርኔቱ በጣም ፈጣን ሲሆን ቪዲዮ ኤችዲ ይሆናል። ነገር ግን ኢንተርኔቱ ሲዳከም አፑ ራሱ የቪዲዮን ኳሊቲ ቀንሰዋል። ቪዲዮ ብዥ ሊል ይችላል እንጂ በፍጹም አያቆምም። ልክ አንድ መኪና ዳገት ሲወጣ ማርሽ እንደሚቀይረው ፍጥነቱን ይቀንሳል እንጂ መሄዱን አያቆምም። ሶስተኛው ሲስተም ቪዲዮ ኮዴክስ የተባሉ ሶፍትዌሮችን መጠቀም ነው። እነዚህ ሶፍትዌሮች የቪዲዮን ሳይዝ እጅግ በጣም ያሳንሱታል። ለምሳሌ እንደ H264 ወይም AV1 ያሉ ዘመናዊ ኮዴኮች የቪዲዮን ኳሊቲ ሳይቀንሱ ነገር ግን ሳይዙን በመቶ እጥፍ ሊቀንሱ ይችላሉ። በዚህም ምክንያት በትንሽ ሜጋባይት ብዙ ቪዲዮዎችን ማየት ያስችለናል። በመጨረሻም እነዚህ ቪዲዮዎች ከየት የሚመጡ ይመስላችኋል? ከአሜሪካ? ከቻይና? በፍጹም። እነዚህ ቪዲዮዎች እዚሁ አካባቢ ከሚገኙ CDN ሰርቨሮች ነው የሚመጡት። መረጃው ሩቅ መንገድ ስለሚጓዝ በደካማ ኢንተርኔት በፍጥነት ይደርሰናል። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር እንዳይረሳ። አሜሪካ በቻይና? ኧረ በፍጹም